ለማወዛወዝ እኮ ነው ነው ምንም እንደወዛወዘው እስካሁን አያሳስብም በኔ ጣለው ያለ ሰውዬ ላሽ 2 ዓመታችን ነበር ከግቢ ስንወጣ አሁን 24 ዓመት ሰፈር ስናያችሁ ሰላም ብንላችሁ ይደብራችኋል ወይ? አትፍሩ በእውነት እግዚአብሔር አለ ታማኝ ጥሩምዙ ማስከታተሉስ ሰላም ሳንላችሁ እንዴት ናችሁ? ሁሉ መልካም ነው ወይ? እንግዲህ ያው ተመልሰናል። እግዚአብሔር ይመስገን። እግዚአብሔር ረድቶን ደግሞ ድጋሚ ተመልሰናል። ዛሬ የምናደርገው ነገር ምንድነው? ኢንስታግራም ላይ የፈለጋችሁትን ጠይቁን ብለናቸው ነበር። ስለዚህ የተወሰኑ ቪዲዮዎችን መርጠን እዚህ ለእናንተ እንመልሳለን ማለት ነው። የተጠየቅናቸው ጥያቄዎች በጣም ብዙ ናቸው፣ ግን ከእነሱ ውስጥ የተወሰኑን መርጠን እንመልሳለን። ከዛ በፊት ግን እዚህ ጋር ያላችሁ ሰብስክራይብ በዚህ ሰብስክራይብ የኛ ፋሚሊ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁሉ እኛ ብሩክና ትሁት እንባላለን። ባለትዳርና የአንድ ልጅ እናትና አባት ነን። ልጃችንም እዚህ ጋር ነው ያለው። አንተ ዝም በል እዚህ ጋር አለ። እዚህ ጋር እንዳይረብሸን ብለን እንጀራ እናት አፍ ውስጥ ጎስረን እንዲለስና እናንተን እንዳይበጠብጥ ማለት ነው። ስለዚህ ቀጥታ ወደ ጥያቄዎቹ እንገባለን። የመጀመሪያው አንድ ላይ ስንት ዓመት ቆያችሁ? ወይ ጃንዋሪ ፌብሩዋሪ ማርች ከፌብሩዋሪ ጋር 7 ዓመት ካለ 7 ዓመት ከአንድ ወራችን ያው የፍቅር ግንኙነት ተጀመረን ማለት ነው። አንድ ላይ ስለምን ከተጋባን ግን 1 ዓመት ከ2 ዓመት ሊሆን አሁን መንጋቢት ነው ያዘው 2 ወር ቀረን። አንተሰለች እንግዲ አይቻችሁ አለመውደድ አልቻልኩም። ጌታ ባርኳችኋል። ሞገሳም ናችሁ። መዝሙር ጋብዙኝ እስቲ። ጋብዛው ሰሞኑን በጣም የወደደው አንድ መዝሙር ነበር። የኢየሩሳሌም ወርቁን መዝሙር እንጋብዛችኋለን። ጸሎት በቅንፍ ጸሎት ይላል። ከዛ ልመን የሚል መዝሙር አላት። ዩቲዩብ ላይ ኢየሩሳሌም ወርቁን ልመን ብላችሁ ብትገቡ ታገኙታላችሁ። ቆንጆ መዝሙር ነው። እሱን ጋብዘናችኋል። እሺ 3ኛ ጥያቄ ሰፈር ስናያችሁ ሰላም ብንላችሁ ይደብራችኋል ወይ? አይደብረንም። Who is your child's name ይላል። አንተ ማን ነው ስምህ? ተናገር ስም። ኧረ ወይኔ ያወጣል። አንቺ ምን ልጅላችሁ? የልጃችን ስም በልደት ሰርተፍኬት ላይ የሰፈረው የመታወቂያ ስም ሊቫይ ብሩክ ይባላል። ሊቫይ ይባላል ወይም ደግሞ ሌቪ ይባላል ወይም ደግሞ በአማርኛ ሌዊ ማለት ነው። በቃ ምንም ስናወሳስበው ሌላ ነገር እንዳይመስል። አይ አይደለም፣ ሌዊ ማለት ነው። በእንግሊዘኛ ነው ሊቫይ ነው። ቀጥታ በሂብሩ ደግሞ ሌቪ ነው። ብዙ ሰዎች እኛ ሌቪ ስንል ተሳስታችኋል፣ ሊቫይ ነው የምትሉን ሰዎች አላችሁ። ሊቫይ እንደሆነ እናውቃለን፣ ግን ደግሞ ትክክለኛ ደግሞ ሂብሩ ደግሞ ካሉ ሂብሮች እነሱ የሚጠቀሙበት አክሰንታቸው ደግሞ ሌቪ ነው። ስለዚህ የኛም ልጅ ግን የጸደቀው በሊቫይ ነው። እኛ ግን አሁን የልጃችን የቤት ስሙ ቤት ውስጥ ግን ሌቪ ነው የምንለው። ሊቫይ ስለሚረዝምብን የሆነ እንትን አለው ዜማና የራሱ የሆነ ዜማና ቅላጼ ብቻ ሌቪ ነው። ላላገቡ ሰዎች ስለ ትዳር ምን ትመክሩናላችሁ? በዚህ ዘመን ትዳር በሚፈራበት ይላል። አትፍሩ ብለን እንመክራለን።
እግዚአብሔር በዙፋን ላይ አለ ነው የምንለው። ተፈሩ በእውነት እግዚአብሔር አለ። እግዚአብሔር ይረዳችኋል። በቃ እናንተ ብቻ ጀምሩ። ችግራችሁን በምን ትፈታላችሁ ይላል። ግልጽ ነው። በጣም ግልጽ ጥያቄ ነው። ቀላል በምንድን ነው? በጭቅጭቅ ነው የምንፈታው። ችግራችንን የምንፈታው በቂ በሆነ ዘለግ ባለ ንግግርም በሚመስል ፍቺም በሚመስል አይነት ጭቅጭቅ። አይ ግን በፊት ነበረ እንደሱ። ግን አሁን በንግግር እንነጋገራለን። በቃ ይፈታል። አብዛኛው ነገር ቀንሷል። ብዙ ልጅም ሲመጣ ያው ማስተዋሉ ሲመጣ እድሜም ልቀቅ። ኧረ ይሄ በ3 ወሩ ምን አይነት ልጅ ነው? ልቀቅ። አባቴ ያወጣዋል። ብቻ ችግራችንን ግን ያው በንግግር ነው የምንፈታው። አንደርስታንድ በመደራረግ ነው የምንፈታው። የምትወዱ ባይብል ቨርስ ላቭ ዩ ዘ ቤስት ካፕል ይላል። ግን የምትወዱት ባይብል ቨርስ ነው ጥያቄ። የምንወደው ባይብል ቨርስ ሁለታችንም የምርቃት መጽሔታችን ላይ የጻፍነው አንድ ጥቅስ አለ። የምንወደው በጣም የምንወደው ሮሜ ምዕራፍ 8 ቁጥር 28 ያለ እግዚአብሔር ለወደዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን የሚለው ጥቅስ ሁለታችንም የምንወደው አይደል? አንተ ታውቃለህ? ይቺን ያዝ፣ ተው አትረብሽ። እኔ እኮ አንተ እንዲህ ማወዛወዝህ እኮ እንዳትረብሽ ነው እኮ። ዋትስ ዩር ሴክሬት ኦፍ ሃፒነስ ይላል። በመጀመሪያ ደስተኛ እንደሆንን ስላወቃችሁልን ደስ ብሎናል። ሰው እኮ ዝም ብሎ አይጠይቅሽም የደስታሽ ምክንያት ምንድን ነው እኮ የሚለው መጀመሪያ እንጂ ደስተኛ መሆን አለብሻል። ደስተኛ ነን በእውነት እግዚአብሔር ይመስገን። እና የደስታችን ምክንያት ደግሞ ኢየሱስ ይባላል። እሱ ቤታችን ስላለ ደስ ይለናል። ከኛ ጋር ስላለ ሁልጊዜ ከኛ ጋር ስላለ ስለሚረዳን፣ ስለሚረዳን፣ ስለሚያግዘን በደከመን ሰዓትም ስለሚያግዘን በኢየሱስ ነው ደስታችን። እድግ በይ የኔ ልጅ። What was the age of you when you start dating? ቤት ስናደርግ ስንት ዓመታችን ነበር? ከግቢ ስትገባ የኔ እኔ ግቢ ስገባ 18 ዓመቴ ነበር። ግቢ ስወጣ 22 ዓመቴ ነበር። እንዴ 4 ዓመት የተማርኩት I'm sorry 22 ዓመታችን 22 እኔ አሁን 24 ነኝ። ከግቢ ስንወጣ 22 ዓመታችን ነበር ከግቢ ስንወጣ። አሁን 24 ዓመት ከግቢ አሁን ፍቅር እና እሱ 7 ዓመት ነገር ቆይተናል። እንደዛ 24 አንቺ 24 28 አካባቢ። አዎ አንቺ 24 ነሽ። ትጠጋለሁ ነው ወይስ እንዴት ነው? ነኝ እኔ 28 ዓመቴ ነው። ባይዘው ትንሽ ልጅ የምመስላችሁ ሰዎች ማለት እስከ ትወዛውዝ ትልቅ ሰው ነኝ። እሱን ለማወዛወዝ እኮ ነው ምንም እንደወዛወዘው እስካሁን። እሺ ህይወት ትዳር ሲጨመርበት እንዴት ነው? ህይወት
ህይወት ትዳር ሲጨመርበት ምን ይሆናል መሰለሽ? ጠጠር ይላል። እውነት ጠጠር ይላል፣ ከበድ ይላል። ኃላፊነት እንትን ያደርጋል፣ ቁምጨጭ ያደርጋል፣ ጠንከር ያደርጋል፣ ደስ ይላል። ላይፍ ያስተማረችሽ ትልቁ ነገር ምንድን ነው? ላይፍ ያስተማረችሽ ሂዊ እኮ ነው። ሂዊ ምን አስተማረችሽ? እዛው ኢንስታግራም ላይ የመለስንላቸው መልስ ምን ይላል? መዝሙር 118 ቁጥር 8 በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል ይላል። በቃ ያስተማረችን ይሄንን ነው። በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። ምን ያገናኘዋል አሁን ትላለች። የጠየኳቸው ይሄንን የመለሱት ይሄን ትላለች። ያስተማረን ይሄንን እኮ በሰው ከመታመን ይልቅ በእግዚአብሔር መታመን ይሻላል። ለምን? በሰው ስትታመኝ ዲስአፖይንትድ ነው የምትሆኝ። በእግዚአብሔር ስትታመኝ ግን you will never be disappointed። እግዚአብሔር ታማኝ ስለሆነ ማለት ነው። እግዚአብሔር ታማኝ፣ ሰው ግን ታማኝ አይደለም። ሰው ታማኝ ሌባ ነው። ሰው ቃሉን ያጥፋል። ቃል ገብቶ አያሳስብም በእኔ ጣለው ያለ ሰውዬ ላሽ ይላል። እግዚአብሔር ግን ላሽ አይልም። እግዚአብሔር ግን ሁል ጊዜ ታማኝ ነው። አደርጋለሁ ካለ እግዚአብሔር ያደርጋል። እረዳለሁ ካለ ይረዳል። አግዛለሁ ካለ አለው ካለ አለ ሁልጊዜም። እና እግዚአብሔር ታማኝ ነው። ያስተማረን ነገር እግዚአብሔር ታማኝ እሺ how can we know God's perfect will in relationship ይላል። ሌላ ምንም የለም። በቃ በጸሎት ነው ስንጸልይ ነው የምናውቀው። እግዚአብሔር እኛ በሚገባን መንገድ እኛ በምንረዳበት መንገድ ያስረዳናል። ዛሬው ጥያቄዎቻችን እኚህ ናቸው እና እናንተ ዩቲዩብ ላይ ያላችሁ ሰዎች ደግሞ ዩቲዩብ ላይ የምትከታተሉን ሰዎች ደግሞ ከኛ ማወቅ የምትፈልጉት መስማት የምትፈልጉት ነገር ካለ ደግሞ እናንተም ልክ እንደዚሁ ጥያቄ ኮሜንት ላይ ጥያቄዎቻችሁን ያስቀመጣችሁ ከዛ አንድ ቀን ደግሞ እንደዚህ የሁሉንም ሰው ጥያቄ ሰብሰብ አድርገን እንመልስላችኋለን። ሰብስክራይብ ያላደረጋችሁ እስካሁን እያያችሁ ያለ ሰዎች ወዮላችሁ። አንገታችሁ ሰብስክራይብ አድርጉና ቤተሰባችን ሁኑ ብለን እንጠይቃችኋለን። ስለተከታተላችሁን ቴንኪው፣ እንወዳችኋለን።